ቤቲ ማንቺ እሺ እንዴት ናችሁ? እኔ 9 ሰዓት ላይ ስነቃ ጥርሴን እንዲህ ብሎ ነው ያገኘው። ክትባት ጥሩ ነው መድኃኒት ያድናል። ክትባት ጥሩ ነው መድኃኒት ያድናል። ድገመው። ክትባት ጥሩ ነው መድኃኒት ያድናል። ከበሽታ በላይ ማንቸስተር ይገድላል በልልኝ። ከበሽታ በላይ ማንቸስተር ይገድላል። የእንግሊዟ ቤቲ ዛሬም ተሰጥቷታል እንዴ! ማንቸስተር ተመልሷል ብላችሁናል ነበር እንዴ? ለዋንጫ ነው የምንጮተው ብላችሁናል ነበር እንዴ? የታለ የተመለሰው ያኛው ማንቸስተር? ኤቨርተንን ካላሸነፍክ ማንን ልታሸንፍ ነው? በቀይ የወጣበትን ቲም ካላሸነፍክ ማንን ልታሸንፍ ነው? በዚሁ አጋጣሚ ማንቸስተርን ለቃችሁ አርሰናልን ለመደገፍ ያሰባችሁ ሰዎች በሩን አሁን ከፍተናል። ጀመር ማንቼ ይችላል። ሽንፈት በገዛ ሜዳችሁና በገዛ ደጋፊያችሁ ፊት ገና 30 ደቂቃ ሳይሞላ እንኳን በቀይ ወጥቶባቸው በ9 ተጫዋች ታዲያ ብርቅ ነው እንዴ? ለነሱ ብርቅ ነው ወይ? ክብራቸው አይደል እንዴ መከናደብ? በታችኛው ዲቪዚዮን ከመከራውን በበላቲ ማለት ነው የሚሸነፉት። እኔማ ለቡድኑ ማዘን ትቻለሁ። አሁን ለህዝቤ ነው ማዝነው። በዚህ ሁኔታ ጨጓራውም ጭንቅላቱም የሚመለጠው አብዛኛው የዩናይትድ ደጋፊ በነገራችን ላይ መላጣ ነው። አዎ ሚኖክሲዲን ይጠቀማል አለው። እኔ የምለው የደስታ ሲቃ ሲባል ሰምታችሁ ታውቃላችሁ? እኔ እየተሰማኝ ነው። አሰልጣኝ ቀየሩ በፀጉር መስሏቸው። አሰልጣኝ ቀየሩ በፀጉር መስሏቸው። በፀጉር መስሏቸው። ድገመው። አሰልጣኝ ቀየሩ በፀጉር መስሏቸው። ጎፈሬው መጣና ጭራሽ ባሰባቸው። ትክክል ያለ ሻሼ ማለት ነው። ፕሪሚየር ሊጉ አይደምቅም ጀሞ። ቅዳሜና እሑድ ተጫውታ ካላየናት ሰዲፌን ተሰድበና ካላየናት እኮ አይደምቅም ጀሞ። እንደማይደምቅ ይሆን ያረጋግጥልኝ። እኔ እኮ እርፍዬ የደስታዬ ምንጭ ይችላችኋል። ሁሌ ገብታችኋል። እኔ ለምን ከፋይ ብዬ ጠዋት ቪዲዮ ሰራሁ። ለካ ተፌ ሰጥቼው ስላላየሁ እኔ ደስ ነው ብትለኝ በተደሞ እንደዚህ ታዲያ ያለ ተርፌ በፕሪሚየር ሊግ አይደምቅም ማለት እኔ ተወዳድ ምትሉ አልተናደጋዊ ከኔ ጋር ቀብጥ ነው። በምን ልዝናናለን? እቺ ቲም እንደምን ብላ ዛሬ አራተኛ ላይ ትመጣለች። 3 ጎል ምናምን ብናስቆጥር ምናምን ብሎ ቀምሮ ነበር። አፋሰኛ መድኃኒዓለም ሳታዩ ስለቆያችሁ ፕራንክ ላረጋችሁ ነው በለኝ። እኔ እናቴ ትሙት ነው የምላችሁ። ይሄ ነገር በዚህ ሁኔታ ካለቀ እዚህ ጢሻ ውስጥ አብዶ ተገኘ የሚል መረጃ ነገ ቲክቶክ ላይ ትሰማላችሁ። ደግሞ ራስቸው ይህ ሰውዬ በቃ እንደዚህ ነው እንደ ቀጨመና እንደ ቀመለ መቅረቱ ነው ማለት ነው። በቃ ልታቀምሉት ነው ማለት ነው። ኦልድ ትራፎርድን አይጥባይ ታረጋችሁት። የዚህን ሰውዬ ደግሞ የቀጫመና ጩሃኑ ሊገኝበት ይችላል። በዚህ አካሄዱ አንቀባ ስሙ ፎረስት ማለት ነው። ፎረስት ጫካውንም ማለት ነው። ይሄን ሰውዬ ጸጉሩ ድጋሚ ወደ ጫካነት ምን ይመጣል አደረገ። እንግዲህ ይሻላል ነው ምን ብናደርግ ነው? አይ ይሄ ሰውዬው ማለት በመንግስት ደረጃ ቃሌን ክጃለሁ በል። የኔ ወንድም ይወሰማኝ። እኔ ደውልልሃለሁ ስልክ አንሳ። ክጃለሁ በል። አርፈህ ጸጉርህን ተስተካክለ ሰላም ያወጣኝ። ይሄ ቲም 5 ተከታታይ ጨዋታ ማሸነፍ አይችልም። እኔ ነገር ተማኸኛም በሰው ይሄ ቪዲዮ የሙዚቃ ግብዣው በጣም ተመችቶኛል። ከእሑድ እስከ እሑድ እኮ ነው ዩናይትድ የሚደለቀው። ሰኞ ቢጫወት ይሸነፋል። ማክሰኞና ሮብ የሚያደርሰው የለም። ቻምፒየንስ ሊግ ላይ ስለማይገባ ከእሑድ እስከ እሑድ የሞተት በሜዳሽ ተጫውተሽ በቀይ ወጥቶልሽ ትርፍዬ ማሸነፍ ምን ነው ተሳነሽ? አይደለም መጣላት ለምን አይባስም? ምን ባገባግና ነው አንተ ቀይ ካርድ የምትሰጠው? ለባለሜዳው አዳልተ እንዴ ሁለቱንም አቆነጥጠው ተንተናቸውን በራያ ጎል እንደዛ በዝላይ ሙደበት አታፍም። ጀመርኒ እናንተ እንኳን ማይፈልግ አይደለም ግን ኤቨርተን አሁን ዛሬ ሲሸነፍ ሊቨርፑልን ይበልጣል አይበልጠውም የሚለው ላይ ነው የተቀመጥኩት። አረባም እንዶ ሰኞ ተጫውታችሁ 5 ሰዓትም ተጫውታችሁ ይሆናላችሁ።
ራሽ በሜዳሽ መጥቶ ክሊንሺት ይዘብሽ። ኧረ ፒክፎርድ ግን ይላይ ሲጀምር በረኛው መኖሩ ነው እንጂ ታሸንፉ ነበር። እንዴ ይዝባችኋል። ያው ብሩኖ ይጠልዘዋል። የቀረው ደግሞ በረኛው ይዟል። ለታቆን ተሸነፋችሁ። መሳዝን ነው ግርምዬ። ኦልድ ትራፎርድ ላይ በደጋፊ ፊት እንዲህ አይነት ቅስም ሰባሪ ሽንፈት ለዛውም ጎዶሎ ነው የገጠመን ኤቨርተን። ይሄ በፍጹም ከምክንያቶች በላይ ነው። በምን ምክንያት ልታስረዳው የምችለው አይደለም። ኤቨርተን ጎዶሎ ነው። በዛ ላይ 13ኛ ደቂቃ ገና በጊዜ ነው ተጫዋቹ የወጣባቸው። በቂ ጊዜ የነበራቸው ይህን ጨዋታ የማሸነፍ ተቆጥሮባቸውም ውጤቱን የመቀልበስ አቅም ማምጣት ይኖርባ። ይሄ ቲፒካሊ ይሄን ጉዳይ ከተጫዋቾች ተነሳሽነት ጋር ነው ማያይዝ። እንሰማለን አንፈርድ የሆነ ሳምንት ወረዊ በምን ልታፍሪ ትችያለሽ? ማንቸስተር ዩናይትድ የመከረኛው ማንቸስተር ዩናይትድ ጉድ አሁንም እንደቀጠለ ነው። ኤቨርተንን የገጠመው ዩናይትድ በሜዳውና በደጋፊዎቹ ፊት ሙሉ ለሙሉ ተደምስሰዋል። በጎዶሎ ተጫዋች የተጫወተውን ኤቨርተንን ማሸነፍ ያቃተው ዩናይትድ በቀጣይ ላለመውረድ ይጫወታል ተብሎም ይጠበቃል። እሺ እንዴት ናችሁ? ትናንትና እሁድ አሸወይና ነበረ፣ ቅዳሜም እንደዛው። ማታም እንደተፈጠረ ልንገራችሁ። ተኝቼ ለሊት 9 ሰዓት ላይ ስነቃ ርሴን እንዲህ ብሎ ነው ያገኘሁት። የማይቋረጥ አንሊሚትድ ሳምንታዊ ደስታ ማለት ይሄ ነው። በቃኝ ሊባል የሚችል ነገር ጥቀሽ። ማንቸስተር ዩናይትድ አይደለም የቡድን አጋርህን በጥፊ ብለኸው ታንክ ሜዳ ውስጥ ይዘገብተ አምስቱን የቡድን አጋሮች ብታፈነዳቸው ራሱ ዩናይትድ እንደሆነ አያሸንፍ። በጥፊ ሲመታው ራሱ የራሱን ተጫዋች ዩናይትዶቹን የደነገጡት እኛንም እንዳይመታና ዶርጉ ምንድነው ስራው? ይጣራልን እስቲ። እግር ኳስ ተጫዋችማ አይደለም። እኔ ደጋፊ መሰለኝ የሆነ ሰዓት ማሊያ አለ አመሳስሎ የገባ ሰውዬ። በምክንያት ነው ለካ ትርፍ ያለሽ። እኔ እኮ ማን ነው ምን አይነት ቀይ ካርድ ነው ይሄ ሲወጣ? ልክ እንደ አትሌቲክ ክለብ እንደ ሊዮን ምናምን ጨፈራችሁ። 10 ተጫዋች ብቻ ስለሆነ ማሸነፍ የምትችሉት ጨፈራችሁ። እርግጠኛ ግን 10 ተጫዋች ከበቂ በላይ ነው ትርፌን ለመግረፍ ማለት። ፈርስት ሃፍ ማን ዩናይትድ በዚህ ቀይ ምክንያት አሸነፈ ምናምን ላይ 1-0 መራ። ፈርስት ሃፍ ኤፍሲ ለማለት እየተዘጋጀው ማለት ቴንማን ኤፍሲ ለማለት እየተዘጋጀው፣ አንቺ ግን ወራዳ ሰውዬ ማን ነው በ10 ተጫዋች ፈርስት ሃፍ እየተለጠለች ነው። ደግሞ የድል ጎል ምናምን አለ። ተበልጠሽ ማለት ለሳምንት ጠብቀ ቅዳሜና ኳርት ፕሪሚየር ሊግ ሳይኖር ሰኞ 5 ሰዓት እስከ ምሽቱ 5 ሰዓት ጠብቀ በሳምንት አንድ ጊዜ የሚጫወተው ቲም ሲሸነፍ ለዛውም በጎዶሎ በ13ኛው ደቂቃ በቀይ ወጥቶበት ለዛውም በኦልድ ትራፎርድ በሜዳ ይሄንን ቅሌት ከማየት የሚበልጥ ሌላ እንትን አለ? ሌላ ውርደት፣ ሌላ ቅሌት አለ? ወገን እስኪ ምን ትላላችሁ ለዚህ ቅሌት? አንድ ምክር ልምከርህ። እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። ጠላት በሜዳው ተቀጣ። እንግዲህ ይኸው ዋናዋ ቤቲ ስራዋን ጀምራለች።